ተስፋ የተሞላበት ጉዞ ወደ እሳትና ደም ቅዠት ተቀየረ። በዝምታ በተዋጠ ሌሊት የሰማዩ ድምፅ ሞትን ይዞ መጣ። ሰላማዊ ዜጎች ላይ የተሰነዘረው ይህ ጥቃት የጦርነቱ አስከፊ ገጽታ በድጋሚ ለዓለም አሳይቷል። በዩክሬን የባቡር ሐዲድ ላይ የተፈጸመው አሰቃቂ የድሮን ጥቃት 5 ንጹሃን ዜጎችን ለህልፈት ዳርጓል። ሌሎች በርካታ ሰዎች ደግሞ ከባድና ቀላል የአካል ጉዳት ደርሶባቸዋል። ይህ ጥቃት የታለመው በውጊያው ቀጠና ላይ ሳይሆን ሰላማዊ ሰዎች ለተሻለ ሕይወት በሚጓዙበት የባቡር መስመር ላይ ነው። የጥቃቱ ድንገተኛነትና አስከፊነት መላው ዓለምን አስቆጥቷል። ባቡሩ በዝግታ ጉዞውን እያከናወነ ባለበት ወቅት ከሰማይ የመጡና ገዳይ ድሮኖች በላዩ ላይ ተከታታይ ፍንዳታዎች አድርሰዋል። የብረት ስብርባሪዎችና የእሳት ነበልባል የባቡሩን ክፍሎች ወረሩት። በቦታው የነበሩ ምስክሮች እንደሚናገሩት ፍንዳታው የተከሰተው በድንገት ነው። የሰዎች ጩኸትና የብረት መቆራረጥ ድምፅ አካባቢ ሞላ። የሚወዷቸውን ሰዎች ለማዳን የሚረባረቡ ተጓዦችና የነፍስ አድን ሰራተኞች ትዕይንት ልብ የሚሰብር ነበር። ይህ ድርጊት ወታደራዊ ግብ የሌለበትና ንጹሃንን ለማሸበር የታለመ መሆኑ ተገለጸ። የዩክሬን ፕሬዝዳንት ቭላድሚር ዜሌንስኪ ጥቃቱን በጽኑ አውግዘዋል። ድርጊቱ ሽብርተኝነትን ነው ሲሉ ገልጸዋል። በሲቪል ተጓዦች ላይ የተሰነዘረው ጥቃት ምን አይነት ወታደራዊ መጽደቂያ ሊኖረው እንደማይችል አሳስበዋል። የዓይን እማኞች እንደገለጹት በባቡሩ ውስጥ የነበሩ አብዛኞቹ ተጓዦች ሴቶች፣ ሕፃናትና አረጋውያን ነበሩ። ከጦርነቱ ቀጠናዎች ለመሻሽና ወደ ተሻለ ቦታ ለመድረስ ጥረት የሚያደርጉ ንጹሃን ዜጎች የዚህ አሰቃቂ ጥቃት ሰለባ ሆኑ። የነፍስ አድን ሰራተኞች በቦታው ደርሰው አስክሬኖችን ለማውጣት፣ ለቆሰሉት እርዳታ ለማድረግ ከፍተኛ ጥረት አድርገዋል። የባቡሩ ሐዲድ በደምና በፍርስራሽ ተሸፍኖ ነበር። የቆሰሉ ሰዎች በአቅራቢያው ወደሚገኙ ሆስፒታሎች ተወሰዱ። የሕክምና እርዳታ እየተደረገላቸው ይገኛሉ። ይህ ጥቃት የሀገሪቱን የትራንስፖርት መሰረተ ልማት ለማውደም የታለመ መሆኑ ግልጽ ነው። ባቡሮች ለዩክሬን ሕዝቦች ዋና የትራንስፖርት አማራጭ ናቸው። ሰብአዊ እርዳታዎችን ለማጓጓዝ ሆነ ንጹሃን ዜጎችን ከአደጋ ለማውጣት ትልቅ ሚና ይጫወታል። በእነዚህ መሰረተ ልማቶች ላይ የሚሰነዘረው ጥቃት የህዝቡን የዕለት ተዕለት ኑሮን ለማስተጓጎልና በፍርሃት ውስጥ እንደሚኖሩ ለማድረግ የታሰበ ነው። ሆኖም ግን እንዲህ ያሉ ድርጊቶች የህዝቡን የጽናት መንፈስ ይበልጥ እያጠነከሩ መጥተዋል። ዓለም ማህበረሰብ ይህ ጥቃት በማውገዝ ላይ ይገኛል። ንጹሃን ዜጎች በጦርነት ውስጥ ኢላማ ለመሆን እንደሌለባቸውና ዓለም አቀፍ የሰብአዊ መብቶች ህግ መከበር እንዳለባቸው ጥሪዎች እየቀረቡ ነው። የጦርነት ህግጋት በግልጽ በሚጣሱበት በዚህ ወቅት የፍትህ ጥያቄዎች ይበልጥ እየጠነከሩ መጥተዋል። የድሮን ቴክኖሎጂ በጦርነት ውስጥ ያለው ሚና እያሳደገ መጥቷል። ነገር ግን ይህ ቴክኖሎጂ በሰላማዊ ዜጎች ላይ ጥቃት ለማድረስ መዋሉ ትልቅ ስጋት ፈጥሯል። የድሮን ጥቃቶች ድንገተኛ መሆንና ሰፊ ጥፋት ማድረሳቸው ተከላካዮች አስፈሪ ሁኔታ ውስጥ ጥሏል። የዩክሬን ባለስልጣናት የሀገሪቱን የአየር መከላከያ ለማጠናከር ጥረት እያደረጉ ነው። ነገር ግን ሰፊውን ግዛትና ሁሉንም የባቡር መስመሮች ከመሰል ጥቃቶች ለማዳን ትልቅ ሚና ሆኖባቸዋል። ዓለም አቀፍ ድጋፍ ለዚህ ጥረት ወሳኝ መሆኑ ይገለጻል። በጥቃቱ ሕይወታቸውን ያጡ 5 ሰዎች ዝርዝር መረጃ ይፋ ባይሆንም እያንዳንዳቸው የየራሳቸው ታሪክና ተስፋ የነበራቸው ዜጎች ናቸው። ቤተሰቦቻቸው በታላቅ ሐዘን ውስጥ ይገኛሉ። ይህ ሐዘን ግን የብዙ ዩክሬናውያን የጋራ ሐዘን ሆኗል። ፕሬዝዳንት ዜሌንስኪ በሰጡት መግለጫ እንዲህ ያሉ የሽብር ድርጊቱን የዩክሬን ሕዝብ እንደማይበረከት ገልጸዋል። ይልቁንም ወራሪዎች ኃይልን ለመመከትና ሀገሩን ነፃ ለማውጣት ያለውን ቁርጠኝነት እንደሚጨምር አሳስበዋል። ለተጎዱ ቤተሰቦችን መጽናናትን ተመኝተዋል። በካርኪቭና አካባቢ የሚገኙ የሕሙማን ተቋማት በከፍተኛ ጥረት ላይ ናቸው። የቆሰሉ ተጓዦች አካላዊ ጉዳት ብቻ ሳይሆን በከፍተኛ የሆነ የስነ ልቦናዊ ጠባሳ ደርሶባቸዋል። በሰላም ሲጓዙ በድንገት በሞትና በሕይወት መካከል ራሳቸውን ማግኘታቸው በቀላሉ የሚረሳ አይደለም። ይህ ጥቃት የተፈጸመበት ወቅትም ትኩረት የሚስብ ነው። የክረምቱ ቅዝቃዜ ባለበትና ሰዎች በከፍተኛ ችግር ውስጥ ባሉበት ጊዜ እንዲህ ያለ ጥቃት መሰንዘሩ የጥቃቱን አስከፊነት ይበልጥ ያጎለዋል። የኤሌክትሪክና የትራንስፖርት አገልግሎት መጓጓዣዎች የሰው ሕይወትን የበለጠ አደጋ ላይ ይጥላል። የባቡር መስመሩ ጥገና በከፍተኛ
ፍጥነት እንዲከናወን መመሪያ ተሰጥቷል። የባቡር ሰራተኞች በከፍተኛ አደጋ ውስጥ ሆነው ስራቸውን ለመቀጠል ያላቸው ቁርጠኝነት የሚደነቅ ነው። ሞትን ሳይፈሩ የሀገሪቱን የደም ስር የሆነውን ባቡር መስመር በስራ ላይ ለማስቀጠል እየታገሉ ነው። የዓለሙ መገናኛ ብዙሃን የጥቃቱን ዘግናኝ ምስሎችና ቪዲዮዎች እያሰራጩ ይገኛሉ። የተቃጠሉትን የባቡር ክፍሎች፣ የወደሙ የሰዎች ንብረቶችና በቦታው የፈሰሰውን ደም በጦርነት እውነታ መልክ ይገልጸዋል። ይህ ጦርነት በወታደራዊ መካከል ብቻ ሳይሆን በንጹሃን ዜጎች ሕይወት ላይ እየተካሄደ መሆኑን ያሳያል። ዓለም አቀፍ የሰብአዊ መብት ተሟጋቾች ይህ ድርጊት እንደ ጦር ወንጀል ሊታይ እንደሚገባ ያሳስባሉ። በሲቪል ተቋማትና በሰላማዊ ተጓዦች ላይ የታቀደ ጥቃት መፈጸም በምን አይነት መስፈርት ተቀባይነት የለውም። ለዚህ ድርጊት ተጠያቂ የሆነው አካላት ለፍትህ መቅረብ እንዳለባቸው አሳስበዋል። የአካባቢው ነዋሪም ለተጎዱት ተጓዦች ያላቸውን ድጋፍና እያሳዩ ነው። መጠለያ፣ ምግብና የሞራል ድጋፍ በማድረግ ለተጓዦች ወገኖች ደርሰዋል። ይህ አይነቱ አብሮነት ዩክሬናውያን አስቸጋሪ ጊዜ እንደሚያሳልፉ ትልቅ አቅም እየሆናቸው ነው። ጥቃቱ የተፈጸመበት ድሮን አይነትና የተተኮሰበት አቅጣጫ በዝርዝር እየተመረመረ ነው። የቴክኖሎጂ ማስረጃዎች ጥቃቱ ማን እንደፈጸመው፣ እንዴት እንደታቀደ ለማረጋገጥ ይረዳሉ። ይህ መረጃ ለወደፊቱ የፍትህ ሂደትና የዓለም አቀፍ ውሳኔዎች ወሳኝ ግብዓቶች ይሆናሉ። የዩክሬን ሕዝብ በየቀኑ እንዲህ ያለ አሰቃቂ ዜናዎችን ለመስማት ተገዷል። ሆኖም ግን እያንዳንዱ ጥቃት አዲስ ቁጣና አዲስ ጥንካሬ ይፈጥራል። የሀገሪቱ አንድነት ከምን ጊዜ በላይ እየጠነከረ መጥቷል። የባቡር ጉዞዎች አሁንም ቀጥለዋል። ሰዎች በፍርሃት ከመቀመጥ ይልቅ ሕይወታቸውን ለመምራትና ለሀገራቸው ድል የበኩላቸውን ለማድረግ እየተንቀሳቀሱ ነው። ይህ በራሱ ለጥቃቱ አድራሾች ትልቅ መልእክት ነው። ሽብር ሰላማዊ ሰዎችን ሊጎዳ ይችላል እንጂ የነጻነት መንፈሳቸው ሊሰብር አይችልም። በዚህ ጥቃት ሕይወታቸውን ያጡ ወገኖች መታሰቢያ ሁልጊዜም በልባችን ይኖራል። ጉዳት የደረሰባቸውን በፍጥነት እንዲያገግሙ ምኞታችን ነው። ዓለም ለዚህ ግፍ ዝምታን መምረጥ የለባትም። የንጹሃን ደም ፍትህን ይጮሃል። የታሪክ መዝገቦች ይህን ጥቃት እንደ አንድ ጥቁር ነጥብ ይዘግቡታል። በሰላማዊ ዜጎች ላይ የተፈጸመ ግፍ መቼም ቢሆን ሊረሳ አይችልም። ፍትህ እስኪሰፍንና ሰላም እስኪመጣ ድረስ የንጹሃን ጩኸት ማሚቱ ሆኖ ይቀጥላል። ይህ አሰቃቂ ድርጊት ዓለምን ዳግም እንዲነቃቃ አድርጓል። ለሰላምና ለሰላማዊነት መቆም አማራጭ የሌለበት ጉዳይ መሆኑን አሳይቷል። እያንዳንዱ ንጹሃን ሕይወት ዋጋ አለው። እያንዳንዱ ጥቃት ተጠያቂነት ያስከትላል። ለተጎዱ ቤተሰቦች ያለንን ጥልቅ ሐዘን እንገልጻለን። ይህ አስቸጋሪ ጊዜ አልፎ ዩክሬናዊና ሕዝቧ በሰላም በደህንነት የሚኖርበት ቀን ቅርብ እንደሚሆን ተስፋ እናደርጋለን። እስከዚያው ግን የንጹሃን ድምፅ ለዓለም ማሰማታችንን እንቀጥላለን። ይህ ታሪክ የሚያስተምረን አንድ ትልቅ እውነታ አለ። የሰው ልጅ ክፉና የቱንም ያህል ጥልቅ ቢሆን የሰው ልጅ ጽናትና አብሮነት ግን ሁልጊዜም ያሸንፋል። በእሳት ውስጥ ያለፉት እነዚህ ንጹሃን የጥንካሬና የመስዋዕትነት ምልክት ሆነው ይኖራሉ። ጥቃቱ በደረሰባቸው አካባቢዎች የሚኖሩ የሃይማኖት አባቶችና የማህበረሰቡ መሪዎች ድርጊቱን አውግዘዋል። ጸሎትና የእርዳታ ጥሪዎችን በማቅረብ ህዝቡን እያጽናኑ ይገኛሉ። ይህ መንፈሳዊ ማህበረሰብ ጥንካሬው ለተጎዱ ትልቅ መጽናኛ ሆኗቸዋል። ዓለም አቀፍ ድርጅቶች በቦታው ተገኝተው የጉዳቱን መጠን እየገመገሙ ይገኛሉ። ለተጎዱ ቤተሰቦችና ለቆሰሉ ዜጎች አስፈላጊውን ሰብአዊ እርዳታ በማቅረብ ቃል ገብተዋል። ይህ ድጋፍ በችግር ጊዜ ብቻ ሳይሆን በረጅም ጊዜ መልሶ ማቋቋም ስራዎች ላይም ሊቀጥል ይችላል። በመጨረሻም ይህ ጥቃት የሁላችንም ህመም ነው። በየትኛውም የዓለም ክፍል በንጹሃን ላይ የሚፈጸም ጥቃት በሰብአዊነት ላይ የተሰነዘረ ጥቃት ነው። ለፍትህና ለሰላም የምናደርገው ትልቅ ትግል ተጠናክሮ መቀጠል አለበት። የንጹሃን ደም በከንቱ አይፈስም። የፍትህ ፀሐይም አንድ ቀን መውጣቱ አይቀርም። ይህን ዘገባ ስናጠናቅቅ ለተጎዱ ወገኖች ያለንን አጋርነት በድጋሚ እናረጋግጣለን። የዓለም ትኩረት ከዚህ አሰቃቂ ድርጊት ላይ መነሳት የለበትም። እውነታውን ማውጣትና ለተጎዱ ድምፅ መሆን የሁላችንም ኃላፊነት ነው። በዩክሬን የባቡር ሀዲድ ላይ የተፈጸመው ደም የሰላምን ዋጋ በድጋሚ ያስታውሰናል። የጦርነት ትርፉ ጥፋትና ሀዘን ብቻ መሆኑን ዓለም ሊገነዘበው ይገባል። ንጹሃን መገደላቸው ብቻ ሽብርተኝነትን ይወገዝ። ሰላም ለዩክሬን፣ ሰላም ለዓለም።